አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ የተባረከ የጥር ወር የመዓልቱ ሰዓት 10 ነው። ከእንግዲህ ይጨምርለታል። በዚያችም ጥር 1 ቀን የሚነበብና የሚጸለይ የመጽሐፍ ስንክሳር ነው። በጥር 1 ቀን የዲያቆናት አለቃ የሰማዕታት መጀመሪያ የሆነ የከበረ እስጢፋኖስ ምስክር ሆኖ ሞተ። ለዚህም ለከበረ እስጢፋኖስ የእግዚአብሔር ኃይልና ጸጋ የተመላ ሰው እንደነበረና በሕዝቡ መካከል ታላላቅ ታምራትን ድንቅ ስራን ይሰራ እንደነበር የሐዋርያት ሥራ የተባለው መጽሐፍ ስለ እርሱ ምስክር ሆነ። ከዚህም በኋላ አይሁድ ቀኑበት፣ የሐሰት ምስክሮች የሚሆኑ ሰዎችን አስነሱበት። ይህንንም ሰው በሙሴና በእግዚአብሔር ላይ የስድብ ቃል ሲናገር ሰምተነዋል እንዲሉ ሐሰትን አስተማሯቸው። ሕዝቡና ሽማግሌዎች፣ ጸሐፊዎች አነሳሷቸው። እንደ እሱ ብለው ከበው እየጎተቱ ወደ ሸንጎ ወሰዱት። የሐሰት ምስክሮች አቁሙበት። እነርሱም ይህ ሰው በቤተ መቅደስ ላይ የኦሪትን ላይ ስድብ ሲናገር ተው ብንለው እምቢ አለ። የናዝሬቱ ኢየሱስ ቤተ መቅደሳችሁን ያፈርሳል፣ ሙሴም የሰጣችሁን ኦሪታችሁንም ይሽራል ሲል ሰምተነዋል። በአደባባይ ተቀምጠው የነበሩ ሁሉ ተመለከቱት። ፊቱንም የእግዚአብሔር መልአክ ፊት ሆኖ አዩት። ሊቀ ካህናቱም እውነት እንዲህ ነውን አልክ አለው። እርሱም እንዲህ አለ፣ ወንድሞቻችን አባቶቻችን ስሙ ወደ ካራን ከመምጣቱ አስቀድሞ የሶርያ ወንዞች መካከል ሳለ ለአባታችን አብርሃም ክብር ባለቤት እግዚአብሔር ተገለጠለት። ከአገርህ ውጣ፣ ከዘመዶች ተለይ፣ እኔ ወደ ማሳይህ ሀገር ና አለው። ከዚህም በኋላ ከከለዳውያን ወጥቶ በካራን ተቀመጠ። አባቱም ከሞተ በኋላ ዛሬ እናንተ ወዳላችሁበት ወደዚች አገር አመጣው። ከዚህም በኋላ የግርዘትን ሥርዓት ሰጠው። ይስሐቅን በወለደው ጊዜ በ8ኛው ቀን ገረዘው። እንዲሁ ይስሐቅም ያዕቆብን ገረዘው። ያዕቆብም 12ቱን ነገደ አባቶቻችንን ገረዘ። የቀደሙ አባቶቻችን በዮሴፍ ላይ ቀንተው ወደ ግብፅ አገር ሸጡት። እግዚአብሔር ግን አብሮት ነበረ፣ በመከራም ሁሉ አዳነው። ከግብፅ ንጉሥ በፈርዖን ፊት እውቀትን መወደድን ሰጠው። በግብፅ አገር ሁሉና በቤቱ ሁሉ ላይ ሾመው። ነገርም በማስረዘም በሰሎሞን እጅ እስከተሰራች ቤተ መቅደስ ያለውን ተረከላቸው። ከዚህ በኋላ ድምፁን ከፍ ከፍ አድርጎ እናንተ እንደ አባቶቻችሁ ዘውትር መንፈስ ቅዱስ የምታሳዝኑ፣ ዓይነ ልቦናችሁ የታወረ፣ እዘን ልቦናችሁ የደነቆረ አንገተ ደንዳኖች አላቸው። አባቶቻችሁ በነቢያት ያላሳደዱት ያልገደሉት ማን አለ? እናንተ ከዳችሁ የገደላችሁትስ አምላክን በመምጣት አስቀድሞ የነገራችሁን ገድላችኋቸው። በመላእክት ሥርዓት ኦሪትን ትቀበላላችሁ፣ አልጠበቃችሁም። ይህንን ሰምተው ተበሳጩ፣ ልባቸውም ተናደደ፣ ተነሳሳ፣ ጥርሳቸውንም አፋጩበት። በእስጢፋኖስ መንፈስ ቅዱስ አደረበት። ሰማይም ተከፍቶ ኢየሱስ በእግዚአብሔር ቀኝ ተቀምጦ የእግዚአብሔርን ክብር አየ። እነሆ ሰማይ ተከፍቶ የሰው ልጅ በእግዚአብሔር ቀኝ ተቀምጦ አየዋለሁ አለ። ጆሮአቸውን ይዘው በታላቅ ድምፅ ጮኹ፣ በአንድነትም ከበው ጎተቱት። እየጎተቱት ከከተማ ወደ ውጭ አውጥተው በድንጋይ ወግረው ገደሉት። የገደሉትም ሰዎች ልብሳቸውን ሳውል ለሚባል ጎልማሳ ልጅ ያስጠብቁ ነበረ። ጌታ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል እያለ ሲጸልይ እስጢፋኖስን በድንጋይ ወገሩት። ዘለፍለፍ ባለ ጊዜ ድምፁን ከፍ አድርጎ አቤቱ ይህንን ኃጢአታቸውን ይቅር በላቸው፣ በደልም አታድርግባቸው፣ ይህንንም ብሎ አረፈ። ደጋግ ሰዎችም መጥተው
በእስጢፋኖስ ሥጋ ወስደው ቀበሩት። ታላቅ ለቅሶ አለቀሱለት። ለእግዚአብሔር ምስጋና ይሁን፣ እኛንም ሐዋርያና ሰማዕት በሆነው በእስጢፋኖስ አማላጅነት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት ከከሃዲው መክሲሚያኖስ ዘመነ መንግሥት በሶርያ ሀገር የከበረ ላውንዲዮስ በሰማዕትነት ሞተ። የዚህም ቅዱስ ዜናው እግዚአብሔርን የሚያመልክ ተጋዳይ እንደሆነ ንጉሥ መክሲሚያኖስ በሰማ ጊዜ ልኮ ወደ እርሱ አስመጣው። ሃይማኖትን ትቶ አማልክቶቹን ያመልክ ዘንድ ብዙ ገንዘብን አቀረበለት። ይሸነግለውም ጀመረ። የከበረ ላውንዲዮስም ግን ዘበተበት። ስጦታውንም በማቃለል ክብሩን አጎሳቆለ። የረከሱ አማልክቶችን ረገመ። ያን ጊዜ እጅግም ተቆጥቶ በመንኮራኩር ውስጥ ሰቀለው። ጽኑም የሆነ ስቃይንም እንዲያሰቃየው ታዘዘ። ንጉሱም እንዳዘዘው አደረጉበት። የክብር ባለቤት ጌታ ግን ያለ ጥፋት በጤና አወጣው። ዳግመኛም በብረት ዘንጎች ይደበድቡት ዘንድ ቅባትና ስብን በታላቅ ድስት አፍልተው ቅዱስ ላውንዲዮስን ከውስጡ ይጨምሩት ዘንድ አዘዘ። ይህንንም ሁሉ ስቃይ ያሰቃዩት። የክብር ባለቤት ጌታ ኢየሱስ ክርስቶስም የጸናውንና የስታግስ ሰው ያለው ጉዳት በጤና ያስነሳው ነበረ። ማሰቃየቱንም በደከመው ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነትና አክሊልም በመንግሥተ ሰማያት ተቀበለ። ከሥጋው ድንቆች የሆኑ ብዙዎችን ታምራት ተገለጹ። ዜናውንም በሶርያ ሀገር ሁሉ ተሰማ። አብያተ ክርስቲያናት ገዳማትም ተሰሩለት። ከገዳማቱም በአንዲቱ የአንጾኪያ ሊቀ ጳጳስ ሲሆን የከበረ ሳውሪዎስ በሕፃንነቱ ተጠመቀባት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ወበዛቲ ዕለት አረፈ አባ ቅዱስ አባ መቃርስ ሊቃነ ጳጳሳት ዘሀገረ እስክንድርያ ውእቱ አምሃ ለቆሙ ለአበው ሊቃነ ጳጳሳት። በዚች ቀን የእስክንድርያው ሊቀ ጳጳስ የከበረ አባት አባ መቃርስ አረፈ። እርሱም ለአባቶቻችን ሊቃነ ጳጳሳት 69ኛ ነው። ከእርሱም በፊት የነበረው አባ ሚካኤል ባረፈ ጊዜ ኤጲስቆጶሳትና ሊቃውንትን በግብፅ ታላላቅ ሁሉም ወደ አስቄጠስ ገዳም መጥተው ለዚች ለከበረች ሹመት ስለሚገባው ከዋሻ ውስጥ ከሚኖሩ ደጋጎች ገዳማውያን ሲጠያይቁና ሲመረምሩ ኖሩ። ከዚህም በኋላ አንድ ጻድቅ ሰው ስለዚህ አባት ነገራቸው፣ እንዲህም አላቸው። አባ መቃርስ ገዳም በሚኖር ቀሲስ አባ መቃርስ እርሱ ለዚህ ሹመት ይገባል። በዚያም ጊዜ ፈልገው ያዙት። እሱ ግን ለዚች ሥራ የማልበቃ በደለኛ ነኝ እያለ ሲጮህ ያለ ፍቃዱ አስረው ወሰዱት። ሊቀ ጳጳስ ጵጵስናውንም ሾሙት እንጂ እርሱ በሚላቸው ቃል አልሰሙትም። ከዚህ በኋላ የሊቀ ጳጳስናውን ሥራ መስራት ጀመረ። በግብፅ አገር በሁሉ ቦታ ኤጲስቆጶሳትን፣ ካህናትን ሾሞ ብዙዎችንም አብያተ ክርስቲያናትን አደሰ። ጊዜውንም የሐዘን የጤንነትና የሰላም ጊዜ ነበረ። ሹመቱም 27 ዓመት ከ41 ቀን ኖረ። እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የከበረ የአክሚም ሰማዕት የምስክርነታቸው ተጋድሎ ፈጸሙ። ዜናቸውም እንዲህ ነው። አክሚም የሚባል ሀገር ሹም የሆነ አንድ ሰው ነበረ። በወርቅ በብር ባለጸጋ ሰው፣ ስሙም አልሲድማሊዮስ ይባላል። ስማቸው ዲዮስቆሮስ እና ሰክላቢዮስ የሚባሉ ሁለት ልጆች ወለደ። እነርሱም ከመጾምና ከመጸለይ ጋር እግዚአብሔርን በመፍራት አደጉ። አባታቸውን በሞተ ጊዜ ምንኩስናን ተመኙ። የእግዚአብሔር መልአክ ተገለጠላቸው። ወደ ገዳማዊ አባት ሙሴ ገዳም እንዲሄዱ አዘዛቸው። ሄደውም በዚያ መነኮሱ። ድንቆቹን ታምራቶች እያደረጉ ብዙ ተጋድሎ ኖሩ። ከጥቂት ወራት በኋላ ዲዮስቆሮስ ቅስና፣ ሰከላቢዮስ ዲቁና ተሹሞ
ዲዮቅልጥያኖስ የከበረ ባለቤት ክርስቶስን በካደ ጊዜ ለጣዖታት የማይሰግዱ ክርስቲያኖች ሁሉ ይገደሉ ዘንድ የእንዴናው ገዢ አርያኖስ አዘዘ። አርያኖስም አክሚም ከተማ በደረሰ ጊዜ ኤጲስቆጶሱን አባ ብኑድያስን ያዘውና አስሮ ወደ ሀገሩ ውስጥ ገባ። የእግዚአብሔር መልአክ ሚካኤል ለዲዮስቆሮስና ለሰከላቢዮስ ተገለጠላቸው። ወደ መኮንኑ ሂዱ፣ የምስክርነት ፊት እንዲቀበሉ ነገራቸው። እነሱም ታኅሳስ 28 ቀን 24 መነኮሳት ሆነው ሄዱ። ወደ አክሚምም ከተማ ሲደርሱ በመድኃኒታችን ክርስቶስ ቤተ ክርስቲያን ውስጥ የከበረ ልደትን በዓል ለማክበርና ስለከበረ ስሙ ይሞቱ ዘንድ የክርስቲያን ወገኖችን ከሴቶቻቸውና ከልጆቻቸው ጋር ተሰብስበው አገኟቸው። ኤጲስቆጶሱም አባ ብኑድያስም ከእርሳቸው ጋር ገባ። በማግስቱ አባ ብኑድያስ ቀደሰ አግዮስ ወደሚለው በደረሰ ጊዜ መላእክት እንዲህ ብለው በታላቅ ድምፅ አመሰገኑ። ቅዱስ 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 እግዚአብሔር አሸናፊ ፍጹም የጌትነት ምስጋና በሰማይ በምድር የመላ ነው። ያን ጊዜ መድኃኒታችን በመሠዊያው ታቦት ላይ ተቀምጦ መላእክትም በዙሪያቸው ቆመው ቁርባኑን እያነሳ በካህኑ እጅ ላይ በማድረግ የተሰበሰቡትን ሲያቆርባቸው ቅዱሳኑ አዩ። በዚያን ጊዜ መኮንኑ አርያኖስ ደረሰ። ተቆጥቶም ወደ ቤተ ክርስቲያን ገብቶ ስማቸው በእዋፍና ወኒን በሚባል ሁለት የሀገር አለቆች ይዞ ራሳቸውን በሰይፍ ቆረጠ። ከእነሱም በኋላ ዲያቆናት፣ ንፍቀ ዲያቆናትን፣ መዘምራንን፣ የቤተ ክርስቲያን ሹሞችን ደማቸውን በቤተ ክርስቲያን ደጃፍ ወጥቶ 20 ክንድ ያህል እስኪጎርፍ ሴቶችና ልጆችን ሳይቀሩ አረዳቸው። ከዚህ በኋላ ኤጲስቆጶሱን አባ ብኑድዮስን፣ ዲዮስቆሮስን፣ ሰከላቢዮስን ከእርሳቸው ጋር ያለ መነኮሳቱን ከእርሳቸው ጋር ወሰዳቸው። ለጣዖታትም ይሰግዱ ዘንድ ሸነገላቸው። እምቢ ባሉትም ጊዜ አጥንቶቻቸውን እስከሚለያዩ ድረስ ይደበድቧቸው ዘንድ አዘዘ። የእግዚአብሔር መልአክ ቅዱስ ሚካኤል ተገለጸላቸውና አዳናቸው። የአርያኖስን ጭፍሮች ታላላቆች ኮሪያንና ፊሊሞንን ከጭፍሮቹ 40 ሰዎች ይህንን ድንቅ ተአምር አይተው በከበረ ባለቤት ጌታ ኢየሱስ ክርስቶስ አመኑ። ወደ እሳት ማንደጃውም እንዲጥሏቸው አዘዘ። ተጋድሏቸውንም ታኅሳስ 30 ቀን ፈጸሙ። ከተሰበሰቡት ውስጥ ብዙዎቹ የሚያስገድዳቸው ሳይኖር በእውነተኛ አምላክ በክርስቶስ እናምናለን እያሉ ወደ እሳቱ ማንደጃ ራሳቸውን ወረወሩ። ምስክርነታቸውንም እንዲፈጸሙ። ከዚህም በኋላ ጥር 1 ቀን ዲዮስቆሮስና ሰከላቢዮስ ታስረው ሳሉ የመላእክት አለቃ ቅዱስ ሚካኤል ተገለጠላቸው። ምስክርነታቸውን እንዲፈጽሙ አበረታቸው። በነጋም ጊዜ ለአማልክት ስለ መስገድ አርያኖስ ተናገራቸው። አይሆንም ባሉት ጊዜ የዲዮስቆሮስን ዓይኖችን ያወልቁ ዘንድ አዘዘ። ቅዱሱም ያወለቁ ዓይኖችን አንስቶ ወደ ቦታቸው መለሳቸው። መኮንኑም ሉኪዮስ አይቶ ከሰራዊቶቹ ጋር በጌታ ኢየሱስ ክርስቶስ አመነ። ወደ እሳትም መወረወሯቸው። ምስክርነታቸውንም ፈጸሙ። ከዚህ በኋላ የከበረ ሰማዕት ይገድሏቸው ዘንድ አርያኖስ አዘዘ። ሲጸልዩም ክብር ባለቤት ጌታ ኢየሱስ ክርስቶስ ተገለጠላቸው። ስማቸውን ለሚጠራ መታሰቢያቸውን ለሚያደርግ ገድላቸውን ለሚጽፍ ከቅዱሳን አንድነት ይቆጥራቸው ዘንድ ቃል ኪዳን ሰጣቸው። ከዚህም በኋላ ወታደሩ ቀርቦ የቅዱስ ዲዮስቆሮስን ራስ ቆረጠ። ሰከላቢዮስንም ከወገቡ ላይ ቆረጡት። 24ቱን መነኮሳትም ከቁመታቸው ሰነጠቋቸው። በዚያች በጥር 1 ቀን ሁሉም ተቆረጡ። ከዘመዶቻቸው የሆኑ ሳሙኤልም በአብ ወልድ መንፈስ ቅዱስ ስም በከበረች ቤተ ክርስቲያን ውስጥ ቀበራቸው። በሀገርም አክሚምም የተገደሉ ሰማዕታትም
ቁጥራቸው 8140 ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በሁሉ ቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ዳግመኛ በሰማዕትነት የተገደሉ አሉ። እኒህም ዛሬና ትላንት ከተገደሉት ሌላ ዲዮቅልጥያኖስ የገደላቸው ቁጥራቸው ካህናትም 800፣ ዲያቆናት 130፣ መምህራን 53፣ የቤተ ክርስቲያን ሹማምንት 80፣ መሳፍንት 32፣ ንፍቀ ዲያቆናት 150፣ ሕዝባውያን 8400 ነው። በረከታቸው ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። የተመሰገነ አብ ልዑል ነው። የተመሰገነ ወልድ ክቡር ነው። የተመሰገነ መንፈስ ቅዱስ ታላቅ ነው።